ከቁጥር 3 እስከ 4 ላይ እንደዚህ ይላል። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድም ፍሬ የእርሱ ዋጋ ነው። በኃይል እጅ እንዳሉ ፍላጻዎች የጎልማሳነት ልጆች እንዲሁ ናቸው ይላል። ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ሕፃናትን ወደሱ ያመጡና ሕፃናትን እንዲባርክ ይጠይቁ ነበረ። በማርቆስ 10:13 እስከ 16 እንዲህ የሚል ቃል አለ። እንዲዳስሳቸውም ሕፃናትን ወደ እርሱ አመጡ። ደቀ መዛሙርቱን ያመጧቸውን ገሰጿቸው። ኢየሱስ ግን አይቶ ተቆጣና እንዲህ አላቸው፣ ሕፃናትን ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸው። የእግዚአብሔር መንግሥት እንደነዚህ ላሉት ናትና። እውነት እውነት እላችኋለሁ የእግዚአብሔር መንግሥት እንደ ሕፃን የማይቀበል ሁሉ ከቶ አይገባባትም። አቀፋቸው፣ እጁንም ጭኖ ባረካቸው ይላል የእግዚአብሔር ቃል። እግዚአብሔር ይባረክ። እነዚህ ወላጆች ጥያቄ ጠይቃለሁ ልጃቸውን ለእግዚአብሔር ሊሰጡ በእግዚአብሔርና በእግዚአብሔር ሕዝብ ፊት ቆመዋልና ፈቃደኞች ናችሁ? የሚጠይቃችሁ እንድትመልሱልኝ። ፈቃደኛ ነሽ? እሺ። አቶ ወንድማገኝ አለሙ፣ እናት ፌበን ከበደ ዛሬ ቀን ሐምሌ 20 2017 ዓመተ ምህረት እግዚአብሔር የሰጣችሁን ልጅ ለጌታ ለማስረከብ በእግዚአብሔርና በዚህ ጉባኤ ፊት ቆማችኋል። እኔም ይህን ጥያቄ ጠይቃለሁ። ይህንን ልጅ ሕፃን አዛሬልን ከጌታ እንደተቀበላችሁ ታምናላችሁ? እርግጠኛ ናችሁ? በእርግጥ አባት ልጠይቅ፣ እርግጠኛ ነን? ለእናት ሊወስዳል። እሺ፣ እናጨበጭባለን። እግዚአብሔር ሆይ በሰላም ትባርከው ዘንድ እንለምናለን። እግዚአብሔር ሆይ በእውቀት ትባርከው ዘንድ እንለምናለን። እግዚአብሔር ሆይ አንተም በመፍራት ትባርከው ዘንድ እንለምናለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይህንን ሕፃን ላንተ አስረክበናል። ዘላለም አባት ይህንን ሕፃን ይዘን እንባርከዋለን። አንተ ሕፃን እግዚአብሔር ይባርክ፣ እግዚአብሔር ይራራል፣ ፊቱንም ወደ አንተ ያቀና። በአብ በወልድ በመንፈስ ቅዱስ ስም ለእግዚአብሔር አሳልፈን ሰጠን። በኢየሱስ ስም አሜን።